ለምዶቼ እንደምን አላችሁ? በልጆች ማጋቱ ድምፅ እናገኛቸው ያማሩ ተረቶች በሚጥም ለዛ አስገራሚ ሁኔታዎች ከዚህም ከዛ ይዘን እንቀርባለን። ሰንደቅም ሰንደቅ በእናንተ ቻናል በልጆች መንገድ የልጆች መንገድ ለህይወት የሚያስገኝ ሰብስክራይብ፣ ላይክ እና ሼር ቤተሰብ ሆኖ አብሮ ከኛ ጋር ለመኖር ሰውና አራዊት። ከዕለታት አንድ ቀን የጫካው ንጉሥ አያንበሶ ከመኖሪያው ርቆ ለመዝናናት ወደ ሰዎች መኖሪያ መንደር ሄደ። ከዛም የሰው ልጅን ያኗኗር ዘዴ በትኩረት እያየ ሲጓዝ ሰዎች ምግባቸውን ሲያበስሉ ተመለከተ። ይህ ተግባር ቀልቡን ስለሳበው ወደ ጫካው ተመልሶ ከአራዊቶች ጋር አዲስ ሕገ ደንብ ለማውጣት አስቦ ስብሰባ ጠራቸው። ሁሉም አራዊት በድንገት አስቸኳይ ስብሰባ በመጠራታቸው ግራ ተጋብተዋል። ከዚህ መሃል ነበር አያንበሶ ወደ መድረክ በመምጣት እንደምን ከረማችሁ አራዊቶች በማለት ሰላምታ ያሰጣቸው። በመቀጠልም ዛሬ አንድ ነገር ልነግራችሁ እፈልጋለሁ። እኛ እንደ ሰዎች ያማረ የህይወት መንገድ መኖር ይገባናል። ከዚህ አንጻር የተወሰኑ ልማዳዊ አኗኗራችንን መቀየር ግድ ይለናል። ጦጢት በጥርፊያ እንዴት በማለት ግራ በመጋባት ጠየቀችው። አያንበሶም ለምሳሌ ከዛሬ ጀምሮ ሁሉም የዱር አራዊት ያልበሰለ ምግብ መመገብ አይችልም። ቅጠላቅጠል ሆነ ስጋ ተመጋቢ እንስሳ ለራሱና ለቤተሰቡ ጤንነት ሲባል ይህንን ከዛሬ ጀምሮ ተፈጻሚ ያደርጋል አለ በቁጣ። ሁሉም አራዊት በመደናገጥ እርስ በርሳቸው ተያዩ። በዚህ መሃል ዳይኖሰር ከተቀመጠበት ብድግ በማለት የሐሳብ እጅግ ጠቃሚና ማስተዋል የታከለበት የአስተሳሰብ ልዕልናን የሚያሳይ ነው በማለት በአንበሳው ሐሳብ መስማማቱን ገለጸ። በመቀጠል የሜዳ አህያ እኔም ሐሳብ አለኝ ብላ ተነሳች። በተነሳው ሐሳብ እኔ አልስማማም። ምክንያቱም ሌሎች የተስማማቸው እኔን ይስማማኛል ማለት አይደለም። ሰዎች ወደዱት እኛ እንወዳለን ማለትም አይደለም። ስለዚህ በራሳችን ያኗኗር ዘይቤ መሰረት ባህላችንን ጠብቀን መኖር እንዳለብን ይሰማኛል አለች። በዚህ ጊዜ ሁሉም አራዊት በጭብጨባ ድጋፋቸውን ገለጹላት። በዚህ ሁኔታ ጸጥታ ይከበር ብሎ አያንበሶ ተቆጣ። ሁሉም አራዊቶች በድንጋጤ ጸጥ አሉ። ማንኛችሁም ምክርና ሐሳብ አልጠየኳችሁም። ወስኛለሁ። ከዛሬ ጀምሮ ከበሰለ ምግብ ውጪ ማንኛችንንም መመገብ አንችልም አለ። ሚዳቆ በዚህ ጊዜ ብድግ በማለት ቆይ ለምንድን ነው የኛ ሐሳብ ማይደመጠው ስትል አያንበሶ ዝም በይ ብሎ በመጮህ በጠንካራ ክርኖ አንገቷን በመምታት ባንድ ዱላ ብቻ ጸጥ አደረጋት። አራዊቶች ሁሉ በፍርሃት የወደቀችውን ሚዳቆ ሲመለከቱ ሁላችሁም ሐሳቤን መቀበል ግዴታችሁ ነው፣ አለበለዚያ ይህንን ጫካ ጥላችሁ ውጡ በማለት ጮኸ። በዚህ ጊዜ አራዊቶች ሁሉ ከዳይኖሰር በቀር ጫካውን ጥሎ በሩጫ ፈረጠጡ። በስተመጨረሻ አያንበሶ ዳይኖሰርን ቀና ብሎ በመመልከት ሐሳቤን ስለተቀበልክና አብረን ስለሆነን እጅግ አመሰግናለሁ። እናም አሁን ረቦኛል። ስለዚህ በሕጋችን መሰረት ምግባችንን አብስለን እንመገብ። አንተን እንጨት ሰብስበህ እሳት አያይዝ፣ እኔ ይህችን ከንቱ እበልታታለሁ በማለት ሚዳቋን አንስቶ መበላላት ጀመረ። ዳይኖሰሩም እንጨቱን አቀጣጥሎ መጥበስ ጀመረ። ነገር ግን በዚህ ጊዜ ከፍተኛ ንፋስ ስለነበረ እሳቱ መሬት የወደቁ ቅጠላቅጠል በመያዝ ይቀጣጠል ጀመረ። ቅጠሉም በንፋስ ኃይል በጫካው ውስጥ ተሰራጭቶ ደኑም መያዝ ጀመረ። ከመደናገጥ አያንበሶና ዳይኖሰር እሳቱን ለመቆጣጠር ቢሞክሩም አልቻሉም። ጫካው መንቦግቦግ ጀመረ። በዚህ ጊዜ እሳቱን ካቅማቸው በላይ ስለነበረ አያንበሶን በቃ ነፍሳችንን እናድን እናምልጥ ብሎ በሩጫ መፈርጠጥ ጀመረ። ዳይኖሰሩም ያቅሙን ያህል ለማምለጥ ሞከረ። ግን በእሳቱ ተከቦ መውጣት ባለመቻሉ መጮ ብቻ ነው ትርፉ። ምንም ማድረግ አልቻለም። በደኑ ውስጥ ወደ አመድነት ተለወጠ። አያንበሶ ከደኑ ውጪ በመሆን እሳቱን በማየት በሐዘንና ምክር ባለመቀበሉ በተፈጠረው ነገር እጅጉን አዘነ። በመጨረሻም ዳይኖሰር ያለቃውን ቃል ለመጠበቅ ሲል በፈጸመው ስህተት
ከብዙሃን ሐሳቦች ውጪ መሆንን በመምረጡ ምክንያት በእሳት ከዚህ ዓለም እስከ ወዲያኛው ተሰናበተ። አያንበሶም ጉልበትና ኃይልን ስላላቸው ብቻ ተሰሚነት ፈጥሮ ሌሎችን ማሳመን እንደማይቻል ስለገባው የኔም ብቻ ስሙ በማለቱ ተጸጽቶ ያስቀየማቸውን አራዊቶች ይቅርታ ጠይቆ አብሯቸው መኖር ጀመረ።